የሲዳማ ዲያስፖራ ማህበር በወቅታዊ ጉዳዮች ላይ የሰጠው መግለጫ። የሲዳማ ህዝብ በህገ መንግስቱ የተደነገገውን ራስን በራስ የማስተዳደር የመብት ጥያቄ ፍጹም ሰላማዊ በሆነ መንገድ መጠየቁ ይታወሳል። ይሁን እንጂ መንግስት ለህዝባዊ ጥያቄ ተገቢ ምላሽ ከመስጠት ይልቅ በተለያዩ መንገዶች ጥያቄውን ለመቀልበስ ጥረት ሲያደርግ ቆይቷል። የህዝቡን ሰላማዊ አካሄድ ችላ በማለት የሲዳማን ህዝብ ከሌላው ወገን ለመነጠል በማሰብ የፕሮፓጋንዳ ስራ ሲሰራና ተመሳሳይ ስራ የሚሰሩ አካላትን ሲያበረታታ ኖሯል። የሲዳማ ህዝብ ጥያቄውን በመጠየቁ ብቻ የሚደርስበትን በደል፣ ዛቻ፣ ማስፈራሪያ፣ ታሪክ ማጠልሸትና የአንድነት አፍራሽ ተደርጎ እንዲታይ መደረጉ እንዲቆምና ከሚደርስበት ጥቃት ከለላ እንዲደረግለት ህዝቡ በተደጋጋሚ ለመንግስት አቤቱታ ሲያሰማ ሰነባብቷል። ሆኖም ግን መንግስት ዝምታ ከመምረጡም ባሻገር ምርጫ ቦርድና መንግስታዊ ሚዲያዎች ድርጊቶቹን የበለጠ ሲያስተጋቡ እንዲሁም መንግስት በፓርላማ በገዛ ህዝቡ ላይ ይፋዊ ጦርነት ሲያውጅ ተደምጧል። ይህንን ተከትሎ መንግስት በዛቻው መሰረት የሲዳማን ህዝብ በጦር ወረራ እንዲደመሰስ የለውጥ ኃይል የሆነውን ወጣት ከማወያየት ይልቅ ባልሰሩት ወንጀል እንዲከሰሱና ከምድር እንዲያጠፋላቸው የሚማጸኑ አካላትም ተስተውለዋል። መንግስት ለህዝብ ጥያቄ ተገቢውን ምላሽ ለመስጠት የማይቻልባቸውን ሁኔታዎች በዝርዝር ከህዝቡ ጋር ከመወያየት ይልቅ የእነዚህን ኃይሎች ምክር ተግባራዊ ለማድረግ በቆረጠው መሰረት በወቅቱ ከምርጫ ቦርድ የተሰጠው ግልጽ ያልሆነ መግለጫና የህገ መንግስታዊ ጊዜ ገደብ በመጠናቀቁ ምን መደረግ እንደሚገባው ለመነጋገር ወደ ህዝብ መሰብሰቢያ ስፍራ ኩዱማሌ በሚያመራው ህዝብ ላይ ወታደሮች የተኩስ ሩምታ መክፈታቸው ይታወሳል። ይህንን ተከትሎ በተነሳው አለመረጋጋት መንግስት ባልታጠቀና ሰላማዊ የሲዳማ ህዝብ ላይ በወሰደው ወታደራዊ እርምጃ በርካታ ዜጎች ለሞት፣ ለአካል ጉዳት እንዲሁም ለንብረት ውድመት ተዳርገዋል። እነዚህን ጉዳዮች አስመልክቶ በጁላይ 27 2019 ዓ.ም አስቸኳይ ስብሰባ ያደረገው በውጭ የሚኖሩ የሲዳማ ተወላጅ ኢትዮጵያውያን ማህበር የሚከተለውን ባለ 5 ነጥብ የአቋም መግለጫ አውጥቷል። አንደኛ፣ ሰላማዊ የመብት ጥያቄ ባነሱ ሰላማዊ የሲዳማ ብሔር ተወላጆች ላይ መንግስት የወሰደውን ወታደራዊ እርምጃ በጽኑ እናወግዛለን። በጥቃቱም ውድ ህይወታቸውን፣ አካላቸውንና ንብረታቸውን ላጡ ዜጎቻችን እንዲሁም ያለ ወንጀላቸው ታስረው ለሚንገላቱ ወገኖቻችንና ከቤት ንብረታቸው ለተፈናቀሉ ወገኖቻችን የተሰማንን ጥልቅ ሐዘን እንገልጻለን። ለዚህ ሁሉ ድርጊት ከመነሻው እስከ መጨረሻው ድረስ መንግስት የህዝብ ሰላማዊ መብት ጥያቄ እንዳይመለስ በህዝብ ላይ የኃይል እርምጃ እንዲቀጥል ይወተውቱ የነበሩ አካላት ሙሉ ኃላፊነት ይወስዳሉ። የደረሰውን ጉዳትም በገለልተኛ አካል ተጣርቶ በዝርዝር ለህዝብ ይፋ እንዲደረግ አጥብቀን እንጠይቃለን። ሁለተኛ፣ መንግስት የዜጎችን መረጃ የማግኘት መብት በመደፍጠጥ በመላው የሲዳማ ዞን የኢንተርኔት አገልግሎትን ሙሉ በሙሉ በመዝጋት ብቸኛ የህዝብ ሚዲያ የሆነውን የሲዳማ ቴሌቪዥን በመዝጋትና የጣቢያውን የሥራ ኃላፊዎች በማሰር የመብራት አገልግሎት በማቋረጥ ህዝቡን በጨለማ በመከላከያ ሰራዊት እንዲጨፈጨፍ ያደረገውን እኩይ አረመኔያዊ ተግባር በጽኑ እናወግዛለን። የሀገራችን ህዝቦች በሲዳማ ዞን ስለተከሰተው ትክክለኛና ሚዛናዊ መረጃ ማግኘት እንዲችሉ የሲዳማ ሚዲያ ኔትወርክ ቴሌቪዥን ሙሉ በሙሉ ወደ ሥራ እንዲገባ፣ የታሰሩ የጣቢያው ኃላፊዎች በአስቸኳይ እንዲፈቱና ገለልተኛ የሆኑ ሚዲያዎችና ተቋማት በነጻነት ገብተው ስለ ሁኔታው እንዲረዱ በአስቸኳይ ሁኔታዎች እንዲመቻቹ አጥብቀን እንጠይቃለን። ሶስተኛ፣ የህዝቡን ጥያቄ በሰላማዊና በሰለጠነ መንገድ ሲያስተጋቡ የቆዩ ምሁራንን ከመደበኛ ስራ ገበታቸው ላይ በማፈናቀል ውሎ አዳራቸው እስር ቤት እንዲሆን የተደረገበትን ነውረኛ የመንግስት ተግባር አጥብቀን እናወግዛለን። ይህ ድርጊት የሀገራችንን የዲሞክራሲ ስርዓት ግንባታ እርባነ ቢስ የሚያደርግ፣ የህዝቡን የመኖር ዋስትና የሚያሳጣ፣ ወጣቱ ለሀገር ግንባታ ያለውን ፍላጎት የሚያኮስስ፣ የመንግስትን የጨለማ ጉዞ አካሄድ ፍንትው አድርጎ የሚያሳይ በመሆኑ በጽኑ እናወግዛለን። ከሰላማዊ የህዝብ የመብት ጥያቄ ጋር በተገናኘ ያለ ወንጀላቸው ከህግ አግባብ ውጭ የታሰሩ ሁሉ በአስቸኳይ እንዲፈቱ አጥብቀን እናሳስባለን። አራተኛ፣ በሰላማዊ የሲዳማ ህዝብ ላይ መንግስት በራሱና በጸረ ህዝባዊ ስርዓት ናፋቂ ኃይሎች በተቀነባበረ ግርግር የህዝቡን ሰላማዊ ጥያቄ ለመደፍጠጥ
በወሰደው የተሳሳተ እርምጃ በክልሉ የታወጀው ወታደራዊ አገዛዝ በአስቸኳይ እንዲነሳ በአጽንኦት እየጠየቅን መንግስት መሰረታዊ የህዝብ የመናገር፣ የመሰብሰብ፣ ሐሳብን በነፃ የመግለጽ መሰረታዊ መብትን እንዲጠብቅ እናሳስባለን። አምስተኛ፣ ምርጫ ቦርድ በህግ ባልተሰጠው ስልጣን ጣልቃ በመግባት የህዝቦችን ህገ መንግስታዊ የመብት ጥያቄ ከማደናቀፍ ተቆጥቦ ህዝበ ውሳኔ ለማካሄድ የሚጠበቅበትን የቴክኒክ ድጋፍ ብቻ በአስቸኳይ እንዲሰጥ አጥብቀን እንጠይቃለን። ከዚህ በኋላ ሪፍረንደሙን በተቀመጠለት የጊዜ ገደብ ላለማካሄድ በምርጫ ቦርድም ሆነ በማንኛውም አካል የሚደረግ ማደናቀፊያ በሲዳማ ህዝብ ዘንድ ተቀባይነት የማይኖረው መሆኑን አጥብቀን እናሳውቃለን። የሲዳማ ዲያስፖራ ማህበር ከመላው ዓለም ጁላይ 29 2019 ዓ.ም